Welcome back everyone. So ዛሬ ምንድነው የምናየው we have weekly recap አለን እና አካውንታችንን የት እንደደረሰ እናያለን። so አዲስ ለሆናችሁ ይሄንን አካውንት ይሄን ቪዲዮ ለምታዩት or ደግሞ ለማስታወስ ያክል ትሬዲንግ ጆርኒን ሼር ማድረግበት ቻናል ነው ይሄ። so currently ትሬድ ከጀመርኩኝ almost ወደ 7 ወር 8 ወር ምናምን አካባቢ ሆነኛል እና ጆርናል እያደረኩኝ በትክክል ትሬድ ከጀመርኩኝ ደግሞ almost 5 ወር ምናምን ይሆነኛል 5 ወር እስከ 6 ወር ምናምን እንደዚህ ይሆነኛል። so ምንድነው currently ያለሁበት ስታተስ ምንድነው ፕላን እያደረኩኝ ነው የምንቀሳቀሰው። so የመጀመሪያው ፕላን የነበረው በዴሞ አካውንት $100 ወደ $200 ፍሊፕ ማድረግ ነበር። so like aggressively ሳይሆን ረጋ ብሎ እሱን successfully ፍሊፕ አድርጌዋለሁ። so next goal ደግሞ የሚሆነው ምንድነው 5k funded መሆን ነው። so currently ሁለተኛው ፕላን ሁለተኛው ስቴጅ ላይ ነኝ ያለሁት። so 5k funded መሆን ማለት ነው። so ምንድነው የምናየው መጀመሪያ ሪካፓችንን እናያለን ዊኩ ሳምንቱ እንዴት አለፈ የሚለው ከዛ አካውንቱ ደግሞ ያለበትን እናያለን ማለት ነው። so ከዊክሊ ሪካፓችን ስንጀምር ናዝዳክ ላይክ ሳምንቱን በጣም በትልቅ ጃምፕ ነበር የከፈተው። ይሄ ጃምፕ ቻይና እና ዩኤስ ያደረጉትን ስምምነት የታሪፍ ላይ ያደረጉት ስምምነትን በማስመልከት ነው። so ጃምፕ አድርጎ ወደ ላይ ትልቅ አፕዋርድ ሙቭመንት አይተን ነበር። so የተወሰኑ ትሬዶችን ገብቼ ነበር እኔም እና እነሱን ለማየት ያክል 5 ሚኒት ላይ ነው ሲልቨር ቡሌት ነው የምጠቀመው ስትራቴጂ ICT ሲልቨር ቡሌት። so በሶስቱ ሴሽኖች ነው እንትነመለው ለንደን ኪል ዞን ኒውዮርክ ኤም እና ኒውዮርክ ፒኤም ነው ትሬድ ማድረገው። so የመጀመሪያው ትሬዳችን ሰኞ ወስተና ትሬዳችን እቺ ነበረች። ያን ያህል አራሪለውም አካውንቴ ባለፈው ቪዲዮ ላይ ካያችሁት I think ወደ 4% ምናምን ድሮ ዳውን ላይ ነበርኩ የ5k አካውንት። so ኢሞሽናል ዊክ ነበር ያለፈው ሳምንት በተለይ አርብ ዕለት ላይክ ቪዲዮ ላይ ብታዩት እንትን ትላላችሁ። so ይሄን ትሬድ ቴክ አድርገናል። ትልቅ ጃምፕ ነበር ላይክ ለንደን እንደገባ ፕራይስ ወዲያው ጃምፕ አድርጎ ነበር ወደ ላይ። so እኛ ኪል ዞናችን ላይ ፌር ቫልዩ ጋፕ ሲሰጣን እቺን ትሬድ ቴክ አድርገናታል እና ምንድነው እዚህ ድረስ ነበር ለመያዝ ፕላን ያደረኩት ፕሮባብሊ እነዚህ ሃዮች ድረስ ግን አካውንቱ ላይክ ከድሮ ዳውን ወጥቶ ሳይኮሎጂም ላይክ ድሮ ዳውን ላይ ሲሆን አካውንት ሳይኮሎጂያችን አሪፍ አይሆንም። so ከድሮ ዳውን ወጥቶ አትሊስት ከዛ በደንብ ራን እንዲያደርግ ፕሮፊት ራን እንዲያደርግ ማድረገው ላይክ አትሊስት ከድሮ ዳውን እስኪወጣልኝ ፕሮፊት የተወሰነ ያህል ፕሮፊት እንትን ካልኩኝ ክሎዝ በማድረግ ትላለው። so መጀመሪያ ፕላን ያደረኩት ይሄንን ትሬድ አራውንድ አካባቢ እንደዚህ ለመያዝ ነበር ግን እዚህ ጋር ሲመጣ ፕሮባብሊ ይሄ ሌቭል ኦርደር ብሎክ እዚህ ጋር ሊኖር ስላለ ላይክ በሃየር ታይም በኔል ኦርደር ብሎክ ስላለ ፕሮባብሊ ፕራይስ ሪጀክት ላይ ያደርገው ስለሚችል I don't want to take the risk እና እዚህ ጋር ካታርገዋለሁ ይሄን ትሬድ ዘግቼዋለሁ። so ቀጣይ ደግሞ የወሰድነው ትሬድ ከዛ በኋላ ላይክ ፕራይስ በጣም አግሬሲቭሊ የበረረው so ስመጣ እዚህ ጋር ይሄ ስኬሪ ትሬድ ነበር በጣም ምንድነው almost ፕራይስ ያለ ሪትሬስመንት በጣም እየወጣ ነበር። so ኪል ዞኑ ታይም ደረሰና ፌር ቫልዩ ጋፕ ሰጠኝ እዚህ ጋር። so ምንድነው ሞመንተሙ እዚህ ጋር ላይክ እንደ ሚስቴክ ነገር ሰርቻለሁ ቢሆንስ ሪስኬን ጨምሬዋለሁ ማለት $30 ነው ግን አራሩ አሪፍ አልነበረ። ይሄ ሌቭል ነበር የሰጠኝ ይሄ ፌር ቫልዩ ጋፕ ሰጥቶኝ ነበር። so ፕራይስ መጥቶ ይሄን ሪቴስት ሲያደርገው ነበር የምገባው ግን ምንድነው ይሄንን አግሬሲቭ ሙቭመንት ላይክ እንትን አላልኩም ይሄንን ቴስት የማድረግ ድሉ በጣም ሎው ነው። so ፕራይስ መጥቶ ሪጀክት ሲደረግ በጣም አግሬሲቭ ወደ ላይ አግሬሲቭ ነበር የሚሄደው ልክ ወደ ታች እነዚህን ዊኮች ሲሰራ በጣም ቀስ እያለ ነበር እንትን የሚለው ግን ወደ ላይ ለመሄድ አግሬሲቭ ነበር ኃይለኛ ሞመንተም ስለነበረው እንትኑ እዚህ ጋር just buy እየገባው so 1 to 1 point ምናምን ነው አራር ስቲል ሆልድ ማድረግ አልፈለኩም ምክንያቱም ያለ ሪትሬስመንት ነው ሄደው እና ደግሞ አካውንቱ ስቲል ከድሮ ዳውን ላይ እንዲወጣ ቀደም እንዳልኩት ይሄንን ሆልድ አድርግ ማነው ያን ያህል ሆልድ አላረኩትም እዚህ ጋር ድረስ በቃ ማኑዋሊ ነው ክሎዝ ያልኩት። so ሌላ ደግሞ እዚህ ጋር ላይክ እስካሁን ያሉት ይሄም ልክ ነኝ ማለት ሪቴስት ሲደረግ ፌር ቫልዩ ጋር ኦሬዲ ሰጥቶኛል ሪቴስመንት አልጠበቅኩም ግን ሪስኬን ማኔጅ አድርጌ ነው የገባሁት።
ሶ አንድም ላይክ ሬት እንትን አይደል ላይክ የገባኋቸው ትሬዶች ልክ ነው አይደለም ጥፋት ነበር አልነበረም የሚለውን ነገር ሶ ይሄ ላይክ ምንም ጥፋት የለውም ይሄ ትሬድ ምክንያቱም ባለፈው ሳምንት ላይ ቪዲዮን ካያችሁት ኦር ጀስት ገብታችሁ ማየት ትችላላችሁ ሚስቴኮች በጣም እየሰራው ነበር ሶ ላይክ ሁለቱ ሚስቴክ የላቸው እዚህ ጋር ግን ላይክ አይ ሜድ ሚስቴክ ትንሽ ኢሞሽናል ሳምንት ነበር ማለት ላይክ ፐርሰናሊ ምናምን ነገር ሶ ይሄ ትሬድ ላይ ኪል ዞኑ የገባው ላይክ ለንደን ኪል ዞን የሚገባው በኒውዮርክ ታይም ነው የምጠቀመው ወይም በእኛ 4 ሰዓት ማለት ነው በኒውዮርክ ታይም ደግሞ 3 AM ላይ ነው ሶ 3 AM ላይ ነበር የሚገባው which means like ዙም ለማድረግ እቺ ካንድል እቺ ቤሪሿ ካንድል ላይ ነው የገባው ግን እኔ ምንድነው እዚህ ጋር የገባሁት like ይሄን ቡሊሽ ካንድል አስቲው ማድረግ እንደ ፌር ቫልዩ ጋር just ሪቴስት አድርጎት ይሄዳል ብዬ ነው የገባሁት which is totally wrong እኔ like ትሬድ ማድረግ ያለብኝ ታይም ምን ላይ ነው መሆን የነበረበት ከዚህ 3 AM እስከ 4 AM ላይ ድረስ ብቻ ነው 4 AM ሲል like ስቶፕ ትሬድ ማድረግ ማቆም ነበረብኝ ሶ እኔ ግን ምንድነው የገባሁት እዚህ ጋር ከኪል ዞኑ ውጭ በተሰራ ፌር ቫልዩ ጋፕ ላይ ላይክ እሱን እንትን ብዬ ነበር የገባሁት which is ልክ አልነበረም ይሄ ትሬድ መግባት አልነበረብኝም even bearish ላይክ እዚህ ጋር ቤሪሽ ሰጥቶ ነበር እዚህ ጋር ራሱ በገባ አራሩ ያንሳል እንጂ ኤጂያ ያለው ወይም ሪሌቲቭ ኢኳል ሎዎች አሉ እዚህ ጋር እነሱን ታርጌት አደርግ ነበር አትሊስት ትልቅ አራሩ አይሰጠኝም ግን አትሊስት ካውንቱ ሪከቨር እስኪያደርግ ኖርማል ነው እንደዚህ ትልቅ ሙቮችን ከች ለማድረግ አልሄድም ኢቭን አሁን ከረንትሊ ሞመንተሙ ወደ ላይ ይሄድ በጣም ወደ ላይ እየተወረወረ ስለሆነ ማርኬት ሴልስ ገባ ያን ያህል ትልቅ ሙቭመንት ኤክስፔክት አላደርግም አትሊስት የሆነ ያህል ሊኩዊዲቲ ግራብ አድርጎ ኦር ማኒፑሌሽን ለመያዝ ነው ሴል ከገባው እንኳን ማለት ነው እንጂ ፌቨራብል አይደለም ሶ ይሄ የሮብ ትሬድ ነው ሮብ ሉዝ ነው ያረኩት ከዛ በኋላ ምንም ቾፒ ነበር ማርኬቱ ምንም ትሬድ አላገኘሁም ሶ ሌላ ሐሙስ ላይ ደግሞ አሪፍ ሴል ሴትአፕ አግኝቼ ነበር ኪል ዞን እንደገባ ሶ ሴል ሰጠኝ መጀመሪያ የገባሁት እዚህ አካባቢ ነው ሁለት ፖዚሽን ነው ያስኩት የመጀመሪያው ፖዚሽኔ ላይክ አሪፍ ቦታ ላይ ያስኩትም ሶ ቀጣይ ደግሞ ትንሽ ላይክ ወደ ላይ ፑሽ ማድረግ ሲጀምር ሌላ ፖዚሽን ያስኩኝ ሶ ሁለት ቲፒ ነበር ያረኩት አንደኛው ቲፒ ታርጌት ያረኩት እነዚህ ሌቭሎች እነዚህ ሪሌቲቭ ኢኳል ሎዎች ታርጌት ታርጌ ቲፒ ያረኩኝ ሌላው ደግሞ ላይክ ትልቅ ሙቭ መያዝ አልፈለኩም ስቲል እነዚህ ሎዎች አካባቢ ታርጌት አድርጌ ነበር ያስኩት ሶ ይሄንን ትንሽ ራን ምክንያቱም ቲፒ እዚህ ጋር ኦሬዲ ፕሮፊት ስለያስኩኝ ሁለተኛው ትሬድ ላይ ትንሽ ራን እንዲያረግ ተውኩት ማለት ኦሬዲ ፕሮፊት አለኝ ሶ በገንዘብ ዋይዝ ነው ይሄንን እንትን ያልኩት ምክንያቱም ይሄን ያህል ላይክ በዶላር ዋይዝ ላይክ ይሄን ያህል ዶላር ካለ ከሰጠኝ አትሊስት ያገግማል አካውንቴ በሚል ጀስት ነው እንጂ ምንም ታርጌት ያረኩት ነገር የለም ግን እነዚህ ሎዎች አሉ ሶ ሌላ ደግሞ እዚህ ጋር አንድ ሚስቴክ የሰራሁት አለ ላይክ ያሁን የትሬድ ላይክ it was mistake at least ኪል ዞኑ ላይ ነበር ክሬት መሆን የነበረበት እንትን it was a mistake ይሄ ልክ ነው ሶ ይሄኛው ትሬድ ደግሞ ልክ አልነበርኩም ላይክ መግባት አልነበረብኝም ለምንድን ነው ኦሬዲ ፕራይስ ወርዶ እነዚህ ሎዎች ክሊር አድርጎ እየሄደ ነው ኦሬዲ ሊኩዊዲቲ ግራብ አድርጓል ከዚህ በታች ሊኩዊዲቲ ያለው እዚህ ስር ነው ሶ ፕራይስ ሞመንተም መቼም ላይክ በነበረው እንትን እዚህ ድረስ የመምጣት እድሉ በጣም ሎው ነው ሶ እነዚህ ሌቭሎች ክሊር ካደረገ በኋላ ሪሌቲቭ ኢኳል ሃይዎች አሉ እዚህ ጋር እና ኤጂያ ሃይ አለ ይሄን ነበር ታርጌት ማድረግ የነበረብኝ ስቲል ላይክ ፐርሰናል እንትኖች ስለነበሩ ይሄንን ላይክ ቤሪሽ ካንድል ሲሰጠኝ ወዲያው ሴል ገባሁት ግን እዚህ ጋር ቡሊሽ ሰጥቶኝ ነበር ስቲል ታይማችን ላይ so instead of bullish bearish ለመግባት ከእንትን ሴል ከመግባት ይሄ ነገር ባይ ነበር ሞር እንትን የሚል የነበረው ምክንያቱም ኦሬዲ ይሄ ሊኩዊዲቲ ግራብ ያደረገልን ሙቭመንት ነው ሶ እንደገና እዚህ ጋር ሊኩዊዲቲ ግራብ ስላደረገ ተመልሶ እንደገና የመምጣት እድሉ በጣም ሎ ነው ሶ ባይ ሳይድ ሊኩዊዲቲ ነበር መጠበቅ የነበረብኝ ግን እኔ ላይክ አናሊሲስ ሰራ ትንሽ እንትን አልኩኝ እዚህ ጋር ግን አሪፍ ኢንትሪ ሰጠኝ ነበር ሶ ኢቭን ትልቅ አራር ነበር የሚሆነው ፕሮባብሊ ከቻላ ትልቁን አራር አሊዞን ፕሮፊት ካታረጋለሁ ምክንያቱም አካውንቴ እንዳልኩት 4% ድሮዳውን ላይ ነው ሶ ከእንትን ለማገገም ነበር የሚለው አትሊስት ላይክ የተወሰነ 1 to 2 ምናምን ከሰጠኝ አይ ዊል ክሎዝ ኢት እቺ ሌቭል ድረስ ምናምን ድረስ ዘጋው ነበር ግን
በጣም ፈጣን ትሬድ ነበር። ወደ ኤስቲኤልኤም ሲሄድ ፈጣን ነበር ማለት እንደዚህ። ሶ እዚህ ጋር ሚስቴክ ሰርቻለሁ። ሌላኛው ደግሞ አርብ ዕለት ከቻረኳት ትሬድ እቺ ነበረች። ሶ እቺ ትሬድ ላይ ትልቅ ሙቭመንት ኤክስፔክት እያደረኩኝ ነበር። አትሊስት እዚህ ኦርደር ብሎክ ሌቭል ድረስ ይሄንን ሃይ ደግሞ በጣም ትልቅ ስለሆነ ብቻ ይሄንን ሌቭል ኦር ደግሞ ኤዥያ ሃይ ድረስ ኤክስፔክት እያደረኩት ነበር። ወይ ኤዥያ ሃይ ድረስ ሄዳለሁ ኦር ኦርደር ብሎክ ድረስ ሄዳለሁ ብዬ ነበር። ግን ምንድነው ፕሮፊት ላይክ አካውንቴን ስቲል እንዲያገግም ስለፈለኩኝ ስቲል ፕሮፊት ላይ ከሆንኩ ብሬክ ኢቭን ከሆንኩኝ I will let the profit run like profit ላይ ከሆንኩ ራን እንዲያደርግ ነው ማድረግ ወይም ታርጌት ያደረኩት ሌቭል ላይ እስኪደርስ። ግን ታርጌት ያደረኩት መጀመሪያ ይሄንን ነበር። ግን ላይክ እዚህ አካባቢ ላይ በቃ ክሎዝ አልኩት ይሄንን ስቲል። ሶ ይሄንን ይመስል ነበር የሳምንቱ ትሬድ። ይሄ እዚህ የገባሁት አንድ ልክ አይደለም። ላይክ ሚስቴኮችን ካለፈው ሳምንት አንፃር አቮይድ አድርጌያለሁ ብዙዎቹን ሚስቴኮች ያ እና ይሄንን ይመስል ነበር። ሶ አካውንታችን ደግሞ ከረንትሊ የሳምንቱ ፕሮፊት ይሄ ነበር። ይሄንን 210 ያክል እንትን አድርገናል። አካውንታችን ከማይነስ ወጥቶ ሪከቨር አድርጓል። ወደ ፖዚቲቭ ላይ ገብተናል። ከ4% ድሮዳውን ሪከቨር አድርገናል። ሶ የወሰድኳቸው ትሬዶች እነዚህን ይመስሉ ነበሩ ዊክሊው። ሌላ ደግሞ ያ ያለፈው ሳምንት አይ ቲንክ እዚህ ሎስት ፖይንት ላይ ነበርን ወርደን። ሶ አሪፍ ሳምንት ነበር። አሪፍ እንትን ነበረው። ያ ይሄን ያህል እንትን ብለናል። ግን ብዙ ትሬድ ነበር የወሰድነው። ወደ 46 ያህል ትሬድ ወስደናል። እነዚህ ዊን ሬቱ መሀል ላይ አሉ እንደዚህ ትሬድ መልቲፕል ታይምስ ስገባ ምናምን አንዳንድ ጊዜ ሎሶቹ የነሱ ጥርቅም ነው እንጂ ላይክ ባክ ቴስት 37% ብቻ ለዊን ሬት ያለው ከዛ በላይ ነው ይሄ እንትን። ሶ ትሬድ ይሄ አካውንት 15 ቀን ሆኖታል ማለት 2 ሳምንት ይሄን አካውንት እንትን ካልኩት 2 ሳምንት ሆኖታል። እንደገባው ትንሽ እንትን ነበረብኝ። ይሄ ላይክ በጣም ፓስ ለማድረግ ምናምን ጉጉት ስለነበረ የመጀመሪያውን ሳምንት ቶታሊ ሎስ ብሎስ ነበር እንዳለ ላይክ ደም በደም ነበር እንደዚህ እንደምታየው። ሶ ቀስ ያለ አይ ቲንክ ያገገመ ላይክ ዊኖች እየመጣ ምናምን ነገር መጣ። ላይክ ኢሞሽን የሚተስተካከለ መጣ። ሶ ያለፈው ሳምንት ቶታሊ እንደዚህ ነበረ። ሶ ባክ ቴስት ያደረኩት ላይም ሳምንቱ ይሄ ነበር እንደዚህ ነበር ያሳለፍኩት። ይሄ ምንድነው ላይክ ብዙ ትሬድ ሁለት ትሬድ ምናምን በቀን ውስጥ መገባው አለ። ግን ቶታሊ የቀኑ መጨረሻ ላይ ማታ ላይ ምን ያህል ፕሮፊት ሰራው የሚለውን ነው እንትን የምለው እንጂ እቺ ብቻ ትሬድ ወስጄ አይደለም። ሶ ይሄንን ይመስል ነበር ሳምንቱ። እስቲ ቀጣይ ደግሞ ሞር ፑሽ እናደርጋለን ብለን ሆፕ እናደርጋለን። ሶ ቴንክ ዩ